ስሜ ዘድን ካሚል ይባላል። በወልቂጤ ከተማ ጉብሬ ክፍለ ከተማ የአባ ፍራንሷ ሁለተኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነኝ። እስካሁን ድረስ 30 የሚጠጉ የፈጠራ ስራዎች ሰርቻለሁ እና በቅርቡ ደግሞ ከኮሮና ቫይረስ ጋር በተያያዘ 2 የፈጠራ ስራዎች ሰርቻለሁ ማለት ነው። የመጀመሪያው 100% ከንክኪ ነፃ የሆነ የእጅ መታጠቢያ ነው። ስለዚህ እጅን ለመታጠብ በሚሄድበት ሰዓት ምንም አይነት ሳሙናም ለመውሰድ ውሃም ለመክፈት ምንም አይነት ቫልቭ አልነካም ማለት ነው። ቀጥታ ሄጄ በእግሬ ስረግጠው ሳሙና ይሰጠኛል። ወደ ቧንቧው ሄጄ ወደ መታጠቢያው ሄጄ ደግሞ በእግሬ ስረግጠው ውሃው መፍሰስ ይጀምራል። ስለዚህ ያለምንም ንክኪ እጅን መታጠብ እችላለሁ ማለት ነው። እንደዛ አይነት ቴክኖሎጂ ነው የሰራሁት። ይሄ ቴክኖሎጂ ለመስራት ያነሳሳኝ ደግሞ በበጎ አድራጎት በየቦታው የሚያሳጥቡ ልጆች በጣም ለአደጋ እየተጋለጡ ነው። ለምን ብትይኝ በጣም ሰብሰብ ብለው የሚታጠቡ ሰዎች አሉ። አንዳንዴ በጎ አድራጎት ውስጥ ያሉ ወጣቶችም ሰብሰብ ብለው ያሳጥባሉ እና ሶሻል ዲስታንስ የሚባለው ነገር ተረስቶ ማሳጠቡ ላይ ብቻ ፕሪቬንት ለማድረግ አይነት ነገር ሲኖር ያ ነገር ሶሻል ሚዲያ ላይ በማይበት ሰዓት ነው በቃ ይሄ ከንክኪ ነፃ የሆነ ራሱ የሚያሳጥብ ቴክኖሎጂ መስራት አለብኝ ብዬ ያሰብኩት። ሁለተኛው ቴክኖሎጂ ደግሞ ከኮሮና ቫይረስ ጋር በተያያዘ በዓለም አቀፍ ደረጃ የቬንቲሌተር እጥረት አለ እና በጣም በዓለም አቀፍ ደረጃ ስጋትም ደግሞ አለ። ቬንቲሌተሮች በብዛት ያስፈልጋሉና ለመጠባበቅ። ስለዚህ እኔ ምንድነው ያደረኩት ከዚህ በፊት ያለውን አምቦባግ በመጠቀም የራሴ ሲስተም ጨማምሬ አንደኛ ነገር በዲስታንስ ኮንትሮል እንድናደርገው አደረኩ። ሁለተኛ ነገር ደግሞ አምቦባጉ ማኑዋሊ በእጅ ፕረስ የሚደረገውን አምቦባግ ኖርማሊ እኔ አውቶማቲክ ይሄ በሞተር አድርጌ እንደዛ እንድንቆጣጠረው አደረኩ ማለት ነው። እኔ ያሰብኩት እንዴት ነው ቬንቲሌተሩ በየገጠር አካባቢ በየከተማው ክሊኒክ ላይ ምናምን አንድ ወይም ከዛ በላይ የሆነ አምቦባጎች ይኖሯቸዋል። ስለዚህ እኔ ምንድነው ያደረኩት ሌላ ኮምፕሊኬትድ ነገር ይሄ ስፕሪንጎች ምናምን አስቀርቼ ኖርማሊ አምቦባጉን ብቻ በማምጣት ሲስተሞች ሰራው። አንደኛ አርዲኖ ቦርድ አለው፣ ሰርቮ ሞተር አለው። ስለዚህ አርዲኖ ቦርዱን ደግሞ ፕሮግራም አደረኩት። በሲ++ ነው ላንጉዌጁ የሚጠቀመው እና ፕሮግራም ካደረኩት በኋላ እንደዛ እንዲሰራ አደረኩት ማለት ነው። ስለዚህ የኢትዮጵያን አይደለም በዚህ ሲስተም ቬንቲሌተር መስራት ቢቻል በዓለም አቀፍ ደረጃ የቬንቲሌተር እጥረትን መቅረፍ ይቻላል። ደግሞ በመንግስት ደረጃ እንዲህ አይነት ፈጠራ ስራዎች እንዴት ነው